ዘ ፕሮፌት ነብዩ በዓለም ላይ ካሉ መጽሐፍት ሁሉ ነፍስን የሚያክም ልብን የሚከፍትና ሕይወትን በአዲስ መነጽር የሚያሳይ አንድ መጽሐፍ ምረጥ ብትሉኝ ምርጫዬ ዘ ፕሮፌት ነው። ይህ መጽሐፍ ለምን ለመቶ ዓመታት በሰዎች ልብ ውስጥ እንደኖረ ታውቃላችሁ? የመጽሐፉ ጥልቅ እይታ። ይህ መጽሐፍ የሚጀምረው አልሙስጠፋ የተባለ ጠቢብ ሰው ለ12 ዓመታት በኖረባት የኦርፋሊስ ከተማ ሊሰናበት ሲል ነው። መርከቡ መታለች። ወደ ትውልድ ሀገሩ ሊመለስ ነው። ነገር ግን የከተማው ሰዎች እንዳይሄድ ይለምኑታል። ቢያንስ ከመሄዱ በፊት የውስጥ እውነትህን አካፍለን ይሉታል። እዚህ ጋር ነው መጽሐፉ ወደ ተአምርነት የሚቀየረው። እያንዳንዱ ምዕራፍ ስለ ሕይወት መሰረታዊ ነገሮች፣ ፍቅር፣ ጋብቻ፣ ልጆች፣ ሥራ፣ ደስታና ሐዘን የሚሰጡትን ጥልቅ ትምህርት የያዘ ነው። በመጽሐፍ ውስጥ አልሚትራ የተባለች ሴት ስለ ፍቅር ንገረን ስትለው ነብዩ የሰጠውን መልስ የፍቅርን ትርጉም የሚቀይር ነው። ፍቅርን እንደ ሰይፍ። ፍቅር ደስታ ብቻ አይደለም። ፍቅር ሊቆርጣችሁና ሊገርዝላችሁ የሚመጣ ኃይል ነው። ልክ እንደ ስንዴ ያበጥራችኋል፣ ከውስጣችሁ ያለውን ገለባ ይለያል። ፍቅር መከራ አለው፣ ግን ያ መከራ እናንተን ለማብሰል የሚያስፈልጋችሁ እሳት ነው። ብዙ ሰዎች ፍቅርን እንደ ሰንሰለት ያዩታል። ካሊል ጅብራን ግን ፍቅርን ራሱን እንጂ ሌላን እንደማይይዝ ይነግረናል። ፍቅር ከራሱ ጋር በቀር ምንም አይሰጥም፣ ከራሱ በቀር ምንም አይቀበልም ይላል። ፍቅርን ለመቆጣጠር መሞከር ፍቅርን መግደል ነው ይለናል። ፍቅር ሰውን ያቦካዋል፣ ያለሰልሰዋል፣ ከዚያም በመለኮታዊ እሳት ውስጥ አብስሎ ለፈጣሪ የሚሆን ቅዱስ እንጀራ ያደርገዋል። ይህ ማለት ፍቅር መጨረሻው ሰው ጋር ሲሆን ፈጣሪው ጋር የሚወስድ መሰላል ነው ማለት ነው። ዘ ፕሮፌት መጽሐፍን ስታነቡ ቃላትን ብቻ ሳይሆን ሙዚቃን የምትሰሙት። ካሊል ጅብራን እንዲህ ይላል፣ ፍቅር ሲጠራችሁ ተከተሉት፣ ምንም እንኳ መንገዱ አስቸጋሪ ቢሆን። ይህ መጽሐፍ የሚነግረን ልጆቻችሁ የእናንተ ሳይሆኑ የሕይወት ልጆች እንደሆኑ፣ ሥራ ማለት ፍቅርን በተግባር ማሳየት እንደሆነ፣ ደስታና ሐዘን የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች እንደሆኑ። ይህን መጽሐፍ አንብባችሁ ስትጨርሱ ያላችሁበት ዓለም የምታዩበትን መንገድ ይቀይራል። የግድ ሊኖራችሁ የሚገባ መጽሐፍ ነው። አቤኒ ነኝ። ይህንን ቤት ፎሎ፣ ላይክ፣ ሼር ማድረጉ እንዳይረሳ። ሌላ እንዲሰራላችሁ የምትፈልጉት መጽሐፍ ካለ ኮሜንት ላይ አሳውቁኝ። አመሰግናለሁ።